ጥርሳችንን በተገቢው መንገድ የማናጸዳው ከሆነ ጥርሳችንን የማንንከባከበው ከሆነ ጥርሳችን ላይ ብዙ ችግር ሊፈጠርብን ስለሚችል ጥርሳችንን በአግባቡ መቦረሽ ወይም በአግባቡ መጠበቅ ይኖርብናል። ሴም ቪዲዮ እዩት። አሁን ይሄ ቪዲዮ እንደምትመለከቱት ብዙ ጊዜ የጥርስ ሙሌት አድርጓል። ብዙ የተነቀሉ ጥርሶች አሉት፣ የተሰበሩ ጥርሶች አሉት። አሁን እንደዚህ አይነት ችግሮች የሚፈጠሩበት ሚንስ አሁን ይሄ በሲጋራ በማጨስ ረጅም ጊዜ ሲጋራ በማጨስ ጥርሱን በተገቢ መንገድ ባለመቦረሹ እንደምትመለከቱት ከላይ መስታወቱ ወይም ኢናሜል የምንለው ፓርት ተጎድቷል። ይህ ጥርስ ብዙ ጊዜ ትሪትመንቶች ተሰጥቶት ነበረ። እንደምትመለከቱት እዚህ ጋር ተሞልቷል። ይህ ፔሽንት አሁን እኛ ጋር የመጣው የላኛውን ጥርስ ብቻ ለማስተካከል ነው። ምክንያቱም ከአቅሙ አንጻር የላኛውን ብቻ ለማድረግ ነው የፈለገው። ስለዚህ ይህን ጥርስ የሚያስብ ነው የመጀመሪያው የላኛውን ፕላን አውጥተን የላኛው ጥርስ አብዛኛው የተጎዳ እና የተሞላ ስለሆነ መጀመሪያ የስር ህክምና እንሰራዋለን። የስር ህክምና ከሰራንም በኋላ ጃኬት ክራውን ወይም ዚሊኮኒያ ነው የምናደርግለት። ያ ዚሊኮኒያ ለረጅም ጊዜ ለ20 ዓመት ከዛ በላይ ሊያገለግለው ይችላል። በምንፈልገው ቅርጽ ወይም ደግሞ በምንፈልገው ሞዴል ጥርሱን እንወርደውና እናሳነሷለን። ልክ እዚህ ጋር ቪዲዮ ላይ እንደምትመለከቱት የላኛውን ጥርሱን የተወሰነ እንወርደዋለን። ከሞርድነው በኋላ ፎርም ወይም ኢምፕሬሽን እናነሷለን። ጥርስ ከመሰራቱ በፊት እንደዚህ ዲዛይኑን አውጥተን ዲዛይኑን ካየነው በኋላ ተከማችን ፊት ላይ ሄዳል የሚለውን የጥርሱን ቅርጽ አይነት በደንብ ካየነው በኋላ ጥርሱን እንሰራዋለን። ጥርሱን ከሰራነው በኋላ ልክ እንደዚህ እንደምትመለከቱት ጥርሱ ተሰርቶ ይመጣል። ከዛ ፊክስ ማለት ነው። ልክ እዚህ ላይ እንደምትመለከቱት ቆንጆና ውብ የሆነ ጥርስ ገጥመንለታል። አሁን ላይ የላይኛውን ጥርስ ስለሆነ የሰራንለት የታችኛውን ጥርስ ደግሞ በቀጣይ ቀጠሮ በሌላ ጊዜ ቀጠሮ ይዘን እንሰራለታለን። በሚቀጥለው ቪዲዮ በኢማክስ ቬነር እንዴት እንደሚሰራ አሳያችኋለሁ። ሆሊውድ ስማይል እንዴት እንደሚሰራ አሳያችኋለሁ። ቪዲዮ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ፎሎ ማድረጋችሁ ዘንጉ። እንደዚህ አይነት ቆንጆ ስራዎችን እየመጣሁ ሪቪው አደርግላችኋለሁ። ማንኛውንም አይነት ጥያቄ ካላችሁ ኮሜንት ላይ ማድረግ ትችላላችሁ። እናመሰግናለን።